ልክ የሆነ ነገር ለርን እያደረግን ከሆነ ኢንፎርሜሽን በኋላ ኦቨርሎድ ውስጥ እንደርሳለን። ዘንድ ከዛ በኋላ ኮንሱም የምናደርገው ኢንፎርሜሽን ምንም አይነት ጥቅም አይኖረውም። እንዴት እንደሆነ ላሳያችሁ። ሌስ እዚህ ጋር ኮንሱም የምናደርገው ኢንፎርሜሽን አለ። ይህ ኢንፎርሜሽን ነው ኮንሱም የምናደርገው ነገር ማለት ነው። ከዛ ይሄኛው የሚሰጠን ጥቅም ነው ብላችሁ ሰውት። ዘንድ መጀመሪያ ላይ ስለሆነ ነገር ኢንፎርሜሽን ሳይኖረን ሲቀረን ያው ጥቅም ይኖረዋል። ስለዚህ ኢንፎርሜሽን ስናውቅ አሪፍ ጥቅም ይሆናል ማለት ነው። ከዛ በኋላ የሆነ ሰዓት በኋላ ግን ዲሚኒሽንግ ሪተርን ይኖራል፣ ይቀንሳል ማለት ነው። እዚህ ጋር ስንደርስ ብዙ ኢንፎርሜሽን ስለወሰድን ኮግኒቲቭ ኦቨርሎድ ላይ እንደርሳለን ማለት ነው። ስለዚህ በጣም ያጨናንቀናል ማለት ነው። ስለዚህ ከዚህ በኋላ ነገሮችን ወይም ብዙ ኢንፎርሜሽን ኮንሱም ማድረጋችን ፖይንትለስ ነው የሚሆነው። ስለዚህ ልክ ከዚህ ጋር ስንደርስ ይህን ያገኘውን ኢንፎርሜሽን ፕሮሰስ አድርገን ወደሚጠቅመን ነገር መቀየር ይኖርብናል እንጂ ቱ ማች ኢንፎርሜሽን ኮንሱም ማድረግ ስንጀምር ባይ ዴፊኒሽን ይህን ነገር ምንድን የምናደርገው ፎርጌት ነው የምናደርገው ማለት ነው። ስለዚህ ሁሌም ቢሆን የሆነ ኢንፎርሜሽን ኮንሱም በምናደርግበት ጊዜ ኮግኒቲቭ ኦቨርሎድን አንደርስታንድ ማድረግ ይኖርብናል ብዬ አስባለሁ። ይህ ቪዲዮ ጠቃሚ ነው ካገኛችሁት ፎሎ ብታደርጉ ደስ ይለኛል።